የልጅ ጉዳት ምን ያህል ባሳስብ ነው ልጅ እዚሁ አልከው እንዴ ጋሽ ምን ማለት ነው ኪዊኮ በጣም ወዳት እኮ አብሮ አደገህት እኮ ማለት ነው እሱን አውቃለሁ ታዲያ እንዴት እንደዚህ ይጠይቁኛል ጋሽ እውነት ጋሽ አባቴን እውነት እናንተ የኔን የፊቴን ብቻ ነው አይደል ያያችሁ በቀደም ውድለት ልጄን እህቱ ጋልኮ 5 ሰዓት ሙሉ በር ቆልፎ ራቁቴን ነው በኤሌክትሪክ በደገረ የምርሽ ነው እግዚአብሔር ነው በእውነት ነው አሁን እንዳለ ሰውነቴን ብታዩ ሰንበር በሰንበር ሆኗል በጣም እኮ የሚገርም ሰው ነው አቢ እንዲህ አይነት ሰይጣን ሰው ሰይጣን ይቅርታ ግን ወይዘሮ ጮን ይሄ በፍጹም ጤነኛ ሰው ሊሆን አይችልም በፍጹም እኔ እሱ አይደለም የሚያሳመመኝ ሀብት ንብረቱን ሙሉ በእቱ ስም አዙሮ እኔም ባዶ ማድረጉም አይደለም የሚያሳመመኝ ሰው እንዴት ልጅን ያህል ነገር ነጥቆ ፍቅሩ አባዬ ፍቅሩ ጮኝ አባዬ ሽማግሌ ላከል እንዴት አደረች እንዴት ዋለች ደህና ነች ማለች ደህና ነች ኦኬ ሚስተር ጆንስ ባይ ለምን አሜሪካ ውስጥ አላሳክማት እግዚአብሔር ይስጥልኝ እዚሁ ነው የምትታከመው Thank you. አጠጫት ይላልስ መጀመሪያ ግን ቃል ግቢል ባይሙት ካሁን በኋላ ተስፋ አልቆርጥ ጠንክሬ ልሰራ ደግሞ ቃል ገባላለሁ እሺ አልሳም ቋንዴ የመጨረሻ ሰርፕራይዝ ننسى لاني من انا من مالونش እንደው ትንሽ አጠባጭ ከማት ነው አዎ ትንሽ ረፍት ታደርግና ጧት ስትነቃ ደህና ትሆናለች ደግሞ መድኃኒት አዞላታል እና በዚህ ሁኔታ ነገ እንዴት ነው መጓዝ የምንችለው ሐኪሙ ከሁለት ቀን በኋላ መሄድ ትችላለች ብሏል ጥሩ ነው ታዲያ ሁለት ቀን እዚህ ታርፋለች ኧረ የለ አንቆይም እንጂ እና ታዲያ አደጋ ላይ ነው ያለነው የምን አደጋ ነገውኑ በጧት ነው ተነስተን መሄድ ያለብን ያ በኋላ ሄደከማት እንደው ትንሽ ቁጭ ብለን ማረፍ እንችላለን ያው ይሻላል ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትማም ተታየ ደቀልከው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ከዘራኝ በኋላ ከናረሚ እንዳል ይልኛል ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲሰን መንፈስ እየናፈቀ ከመጣው ኧረ
አረብ ሀገር ስለወሰንኩ ልሰናበቶት ነው። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። የተፈጠረ ነገር አለ? እኔ ምን አውቄ ናፍቆቴ ግራ የተጋባ ነገር ነው። እኔ እኮ ደውለሽ በፕላስተር ይዘና ስትይኝ እንዴት ፎቅ እንደወጣሁ ስላላውቅም ለዚህማ ከጀት በረበሬ መጣ። እሺ ብዬ ከጀትማ ፈጥኜ ነበር። አካባቢው ላይ ፕላስተር ስላጣው ከሩቅ ቦታ ነው የገዛሁት። ከግቢ ወጥቼ ቀስ ነው ባላልከኝ ፕላስተር ነው የገዛሁት። እየሳቀች እኮ ነው ማዘር። ይኸውልህ እንግዲህ ከቅድም ጀምሮ እንደዚህ ነው የሚያረካት። ይሄማ በጣም ደስ የሚል እኮ ትልቅ የምስራች ነው። ከዚህ በኋላ ማዘን የለም። ቆይ ግን አንተ እዚህ ፕላስተር በሞላበት ሆስፒታል ውስጥ ነው ፕላስተር ልትገዛ ሄድከው? ይሄ ስትደውይልኝ በጣም ደንግጬ ነበር። ይሄን እንዴት አስባለሁ? አይደለም ቆም ብለህ ብታስብ ነው እኮ ይሄ ነገር አይጠፋም ነበር። ወይ ይችላል እኔ አስተሳሰቤ ብቻ ሳይሆን ማሰቢያም ላይ ቆልፌበት ነበር። አሁን ግን መንፈሴ ስለታደሰ ቆሜ መሄድ ጀምራለሁ። ማዘር ቆማ መሄድ ጀመረች ነው? ግራ የሚያጋባ ነገር እኮ ነው ናፍቆቴ። ከቅድም ጀምሮ እንደዚህ ስትል ነበር። አንድ ጊዜ ግን ቆማ ስትሄድ አላየኋትም። ሲያሻት ታለቅሳለች፣ ሲያሻት ትስቃለች። እንደተነካ ሰው እኮ ነው የሚያደርጋት። እማዬ እኔ ምንም ነክቶኝ አይደለም። መጀመሪያ አስተሳሰብ አይደለም ሄድና እኔ አስተሳሰቤ ስለተቀየረ ነው። እዛ ላይ ደግሞ ለእናንተ ስለማይታያችሁ ነው እንጂ ቆሜ መሄድ ጀምራለሁ። ቆይ ግን ቆይ ምን አግኝተሽ ነው እንደዚህ ደስተኛና ፍልቅልቅ ልብሽን በተስፋ የሞላሽው? ባቢዬን ባቢ የተባለ በጣም ደስ የሚል መልአክ የሆነ ልጅ አግኝቼ። ቆይ ባቢ ብቻውን መጥቶ ጠየቀሽ? ነገርሽ ነው ማሜ። እንደውም እዛ ጋር እንትን አለ መሰለኝ ወረቀት አለ እዛ ጋር። ቆይ እስቲ እሱ ምን ብሎ ነው ሁሉ የአካል ጉዳተኛ ሰብስቦ ያመጣልሽ? ማዘር እነዚህ አካል ጉዳተኛ ብቻ አይደሉም። የደረሰባቸው አደጋ ሳይይዛቸው ታሪክ መስራት የቻሉ ትልልቅ ሰዎች እነዚህ። አዎ ባላሰብኩት ሁኔታ ነው ያስደነገጠኝ። አስተሳሰቡ ነው ህይወቴን የለወጠው። እግዚአብሔርን ያለ ምክንያት ያማረርኩት እንደሆነ ያወቅኩት በሱ ነው። አባቱ ልኮት ይሆናል እንጂ ባቢማ በፍጹም ይሄን አያደርግም። መራብዬ አላከው
በራሱ ነው የመጣው። አቢ ሳይረዳው ምን የሆነ ነገር ብቻው ማለት ነው። ጉድ ባቢን ስለማታውቁት ነው። ይልቅም ላፕቶፔንና ለስራ የሚያስፈልጉኝ ነገሮች አምጡና ስራዬን መጀመር አለብኝ። ምን ማየ ምን ያለበት እሺ ብትይኝ ለባቢ ቃል ገብቼለታለሁ። ስለዚህ መጀመር አለብኝ። ምን ነው ልጄ ምን ነው ትንሽ ብትረጋጊ ምን አለበት? እማዬ እሺ በይኝ። ወይኔ ትል ሂውዬ ግን ቆይ ከዚህ ህመም ጋር ሄድልሻል ስራው? እንዴት ሀገር ነው ሰው ስራ ሳይሳመም ያያችሁት ደግሞ። ይልቅ እኔንም ስለሚያበረታኝ በቃ እሺ በይኝና አምጪልኝ። እዚህ መሆን እንዴት አወቅ? እርድ ላይ ከምትሆኚ ገብተሽ ብናወራ ይሻላል እንዴ? ጥያቄ መቼ መለስክልኝ? እንዴት አወቅ እዚህ መሆኔ? ከቅድም ጀምሮ እየከታተልኩ ስለነበረ። አቶ ያሬድ በሰላም ነው የተከታተልከኝ? አብሮሽ ካለው ዲያስፖራ ጋር እስክትለያይ ድረስ ነው። ፍቅረኛ ያይ ነው ፍቅር ይባላል። ግን አሁንም አልተለያየንም። ምን እንዳልተሽ ፈርተሽ አንተ ደግሞ መታገስ ስላቃተኝ ነው እየደበረኝ አስጠራሽ። እና አልገባኝም። ምንድነው ይሄን ያህል ትዕግስት ያሳጣ ነገር? በዋነኝነት ያስጠራሽ ይቅርታ ልጠይቅሽ ነው። ይቅርታ? አይዘገያል መሰለም አቶ ያሬድ። ዘግይቻለሁ ግን አልቀረውኝ። ጊዜን ጠብቄ መጥቻለሁ። ይቅርታ መጠየቁ ነው ሰላም ነስቶ እንድትከታተለኝ ያደረገ? አይደለም፣ አንቺ ልክ ነበርሽ። አብይም ሆነ ሚስቱ ሳያጠፉ የሚተኙ ሰይጣኖች ናቸው። ስነግር አልሰማም ብለህ ሚጥሚጣ በጡጦ አይነን አጠበ። በእናትሽ አሪ እንደዛ አትበይ። እኔ አሁን እዚህ የመጣሁት ከአንቺ ጋር በመተባበር ልክ ላስገባችሁ ስለፈለኩ ማለት ዴው እና ወዴት ልትሄድ ነው? ሻይ ቡና እያልን ብንነጋገር አይሻልም? ጊዜ ከምናጠፋ። አያ አቶ ያሬድ የትም አንሄድም። ፍቅረኛዬን ትቼ የትም አልሄድም። ሰው የሚልን ነገር አልሰማም ብለህ እንደገና ለገና ስታብዳብር የማብድ ይመስላል እንዴ? ኧረ በእናትሽ አዲ እንደዚህ አትበይኝ። እኔ በአሁኑ ወቅት ሚስቱን ከመበቀል ውጭ ምንም ነገር ማስበው ነገር የለም። እሱ የራስ ጉዳይ ነው አቶ ያሬድ። እኔ ግን ፍቅረኛዬን ትቼ የትም መሄድ አልፈልግም። እዚሁ ይጠብቅሽና ስንጨርስ መልሼ አመጣሻለሁ። በፍጹም የማይሆን ነገር ነው ይሄ። የማይሆን ነገር ነው አቶ ያሬድ። ደግሞ አንድ እውነት ልንገር፣ እሱ ባይኖር እንኳን የትም አብሬ ልሄድና ምንም ላደርግልህ እንደማልችል አስረግጬ እነግርሃለሁ። እየቀለድሽ ነው? ለምን እቀልዳለሁ እንዴ? ለአንተ አስቤ ያለበት ቦታ ድረስ መጥቼ ባማክራለሁ እንዴ? ክብሬን በሚነካ ሁኔታ እንደዛ አበሻቅጣ ያባረርከኝ። እሱን እንኳን ወዲህ ሳይሆን በግድሽ ታደርጊዋለሽ። እውነትና በአሁኑ ሰዓት እሱን ሳላጠፋ እንቅልፍ አይወስደኝም። ባይሆን የፈለግሽውን ያህል ገንዘብ ሰጥሻለሁ እንጂ። ባለጌ ነሽ። በፍጹም አይደለም እንጂ ሰማኛለህ። ከዚህ በኋላ አንተ የተናገርከውን አማርኛ ልትገምልህ። ከዚህ በኋላ ይሄንን ነገር ደግመህ ብታነሳ ለአብይም ሆነ ለፖሊስ ነግሬ በፖሊስ እንደማስቀፈድድህ አስረግጬ እነግርሃለሁ። ወዴት አንተ ሰው የት ታስነሳው? ፖሊስ ጣቢያ ወሰድሽ። ጊዜ ማባከን አያስፈልግም። ይኸውልሽ እንግዲህ ዛሬ መብራት ጠፍቶ ስራ ፈተን እዚህ ነው ተጎልተን ያለ ነው።
ያው አንዳንዴ ያጋጥማል ስራ መፍታቴን ያጋጥማል ነው የምትይ እንዴ አቡሽ እንዴ በሚተ ታክሲ እንግዲህ ይሄ ቡፍ አንዱ ለመቶ ብር ፈልጧል መሰለኝ ሰላም እንዴት ነው ከችለናል ቢሳ አንተን ምነው ቆየሁባችሁ እንዴ? ኧረ ምንም አይደል አዘናነጥሽ ሁሉን ያስረሳል ያው እኮ ያደለው ሰው ታውቂያለሽ እንደ ጨረቃ ነው የሚያበራው ያላደለው ደግሞ ጧት ለሊት ከሰዓት ይልጋል ይፈቃል ወረኛ ተራጋለ በወልጓል ደነት ዋና ታክተላ ጦሉ ወይዱቄ ጆሪያ ሲያስመስል እንጨት ለጌ ባመጣው ገንዘብ እኮ ነው ነፍስ ዘርቼ ብሰው የኔው እንደሚልቅ ሰዓት ስለሌለን ለምን ወደ ገደለው አንገባም ፓስፖርቴን አመጣልኝ እሱ ነገር እኮ ገንዘብ ሳታመጣ እንደማልሰጥ የነገርኩ መሰለኝ እኮ እኔ ሳልከፍል ትሰጠኛለህ የሚል ነገር ወጥቶኛል ችጋራ ከታ ባምተ ልከፍለኝ ነው ዋቴ እኔ ነው የምትለው አንተ ግን መች ነው ከዚህ ድንቁርና የምትፋታው በእናት ስማኝ ይኸውልህ ደንቆሮ ማለት ስራ ሳይሰራ አልፊ ሲቀር ትንሽ እንኳን የማይቀፍ ያንተ ቢጤ ሸክም ለማንኛውም ግን እንደው እስቲ የሰው ልክ ለማወቅ አንብብሽ የሆነ መጽሐፍ ምናምን ደሞ እዛ እንጨት ቤት የለጠፍከው አለ አይደለ እሱን እንኳን አታነበው ቃሪ ባለው ይሰጥሽ ለዚህ ነው ሁለመናሽ ጥርስ በጥርስ ነው የመጣሽ እውነተኛ ገንዘብ መስሎሽ ነው እንዴ ፎርጅድ እኮ ኧረ እሱን ደስ ያለ ባንክ ሄደ ማረጋገጥ ትችላለህ እንዴ ቆይ ግን አንተ ባንድ ጊዜ ሁላ ገንዘብ ፊት አመጣ ማይኮኑ ሰርፕራይዝ ያረ ቲያቡሽ እሱ የሰጠን ገንዘብ ነው እንዴ ፎርጅድ አይደለም ምናምን ያልክ የምትከራከሩ አይደል በእጅ እኮ አይደለም የሰጠው ትርፉን አስቀርቶ የራሴን ገንዘብ በኔ ስም አካውንት ከፈተና ገቢ ያደረገልኝ እኔ ደግሞ ሌላ ቅርንጫፍ ሄጄ ከፈትኩት አውጥቶት ያለው ብር ቆይ ግን እንዴ ሊሰጥ ይችላል እንዴ እሱ ማንንም ሰው በሱ ምክንያት ማንንም ሰው እንዲጎዳ አይፈልግም በዚህ ላይ ደግሞ እነሱ የእግዚአብሔር ሰው ስለሆነ ነው ይሄ ልብ ያለ ወጭላፋ ሌባ ነው አንተ ሲም ካርድ ስነ ስርዓት ይኖር አራቡሽ ተረጋጋ ኧረ እኔ ማይክ ስም በክፉ እየተነሳ እየሰማ መረጋጋት አልችልም አንድ ገለንገር ይኸውልህ ገንዘቡን ይመለሰና ለሌላ ዝርፊያ ያመቻቸው እንዴ እንደዚህማ በፍጹም ይኸውላችሁ አባ ብቻ እንይዘማ ጥለኛል አሳርፊው አንተ ሲቀጣ ደግሞ ማይክ ሁሉንም ነገር ያውቃል ፈጣሪ ሁሉንም ነገር ነው የሚያሳየው ባይገርምሽ ባለፈው ያወራነውን እያንዳንዱ ጠቅላላ ነገር ሰምቷል ታውቂያለሽ ምን ታዲያ እግዚአብሔርን ከምሬን ነው እኔ ደግሞ ባልሰራው ጣጣት መቀሰፍ አልፈልግም እንዴ አንተ ሞኝ ነህ እንዴ ቆይ ከተማው ሙሉ ሞሉት እንደዚህ አይነት ወሮ በላ ሌቦች መሆናቸውን እያወቅህ እንዴ ምን ሆነ አንተ አፍን ዝጋሽ እምቢ ካልክ ደግሞ በዚህ አናተን ነው እንፈልጥ አቡሽ ስነ ስርዓት እሱ ነገር አስቀምጡ ተወት ፍረጅ አስተሳሰቡን ሰርቆ ባሉ ቀፈልኩት እኮ አንዳንዴው አንቺን አክብሬ ነው ዝም ብለው ታውቂያለሽ አይደል ቆይ እሱ ለተናገረው አንተ ምን ያናድዳል ከተቀሰፈም ይቀሰፈው ራሱ ነው አይደለም የማይክ አምላክ እንደሱ አይደለም እኔ ባለፈው እኮ ተበሳጭቼ ሄጄ ያገኘሁት ሰውዬ ብዙ አመት እግርና እጁ አልንቀሳቀስ ብሎት ማይክ እኮ ነው በጸሎት ያዳነው እሱን ሰውዬ ነበር እኮ ባለው ይኸውልሽ ቃቂ ሁሉም የስቢጤ ሌቦች አንድ የምታረጋቸው እቺ ነጠላ ዜማቸው ነች እኔ ወደ ወርክሾፕ ቤት ይሻለኛል ስማ አንቺ ሰውዬ አሬን ሰውዬ ይኸው በቃ ሄደልሽ ለእኔ ጨርስ ከዛማ ምን በቃ እኔ እጄ ስሳደብልሽ ለምንድን ነው ዝም ያልከው ብሎ እንደገና ሲቆላልፍ እኮ ባይኔ ብሎት እኮ ነው ያየሁት እንዴ ታዲያ ያውን ያስፈራል ቃቂ ቆይ ሻውን አንተ ምን አሰብክ ምን አስባለሁማ ከሱ ጋር አብሬ ሆኜ ማገልገል ነው ሌላ የአሜሪካ ጉዞስ ይቀራል እንዴ ይሄን እያወኩኝ እጄ ዋሽንግተን ዲሲ መሀል ላይ የበረዶ ሐውልት አድርጎ ያስቀረኝ እንዴ ባይሆን እሱ ሲፈቅድ አብሬ እሄዳለሁ ወደፊት ነው እሺ ቆይ አሁን እኔስ አንቺ ምን
ለምን ብሩን አሁን የሰጠውሽን ብር ማለት አብረን ይዘነው ሄደን ለምን እንዲያባዛልን አንሞክረም? ከተሳካልን አብረን እንሰራለን። ይሻላል? አዎ እንዴ ይሻላል። ብቻ እንዴ ከዚህ እንጨት ፈቅፋቂ ጋር ከምትጓተች አይሻልሽም እንዴ? ነይ እንሂድ በቃ ያዡ። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration, the MS SharePoint admin, Amazon Cloud Computing. በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ طيب كلكم متجمعين؟ ما في ظن ناقص؟ ሁላችሁም ተሰብስባችኋል? የቀረሰ የለም? ايوه تمام حنبدا مشوارنا بعد ساعة. ጉዟችንን ከአንድ ሰዓት በኋላ እንጀምራለን ነው የሚለው። እንዴ ለምን? ليه؟ السؤال ده ما بينفعك وبعد كده اي زول ما يعمل اي حاجة بدون ما ياخذ اذني انا. እሱ አንተን አያገባህም። ማንም ሰው ከኔ ትእዛዝ ውጭ መሆን አይችልም። ምንድነው ከኔ ትእዛዝ ውጭ አትሆንም ማለት? ለሽንትም ለምንም እሱ ልናስፈቅድ ነው እንዴ? هاتالو عايزين نتسير؟ هاي لازم تاخذوا اذني. سمعتوني كلكم صح؟ አዎ ማስፈቀድ አለብን። ሁላችሁም ሰምታችኋል አይደል? ايوه متأكدة. لازم تكونوا متفقين عشان الطريق يكون عدل. لو في واحد حيسوي مشكلة عقابه حيكون سيء شديد. وارموا الكراكيب بتاعتكم دي لأنه ما حتقدروا تاخدوها معاكم أي مكان. መንገዳችን የቀና እንዲሆን እርስ በርስ ተሳስበን ነው መሄድ ያለብን እና ደግሞ ይሄን የማያደርግ ሰው የከፋ ቅጣት ይጠብቀዋል። ሌላው ደግሞ ማንኛችንም እቃችን ይዘን መሄድ አንችልም። ምን? شنو؟ بالذات انت يا عجوز انا ما حظ شفت لي واحد مدلع زيك واخذ معاه مسجل وهو ماشي على الغربة. الكلام ده حتسيبه هنا كويس؟ በተለይ አንተ ቀበጥ ሽማግሌ እንዳንተ አይነት ሙዚቃ ለማዳመጥ ቴፕ ይዞ የሚወጣ ቀበጥ አላየሁም። ስለዚህ እዚሁ ጥላው ነው የምትሄደው። ይኸውልሽ ምን ትያለሽ መሰለሽ? እናትን ቀበጥ ሽማግሌ ከፎቅ ላይ የወርውራ ትበይው قالش ነው قال عشان باهي بالاغاني معايت لاقيت ما اقدر. انت متأكدة؟ ايوه متأكدة. طيب اصحابه شاكلوا ليه؟ عشان رفض كلامك. كويس. انا بس قلت على الاقل لو بعته ممكن على الاقل يجيب لك $، لكن لو ما تعبان ممكن تعتل وتشيله معاك يا زول. والكلام ده ليكم كلكم. እኔ ላንተ ብዬ ነው እዚህ ብትሸጠው $1 ያወጣልሃል። ካልተቸገርክ ይዘህ መሄድ ትችላለህ ነው የሚልህ። እሺ አመሰግናለሁ የኔ ጢንሲሳ በይ። انت انسان طيب شكرا. كويس. مشكلتنا الرئيسية الثانية هي الموية. حصل سمعتوا كلام بيقول انه الماء اساس الحياة، والكلام ده حتتأكدوا منه حسا. لو فكرت تشرب موية على كيفك في الطريق اعتبر نفسك ميت. ሌላው ዋናው ችግር ውሃ ነው። እስከ ዛሬ ድረስ ውሃ ህይወት ነው የሚል ነገር ሰምታችሁ ከሆነ የምታረጋግጡት አሁን ነው የሚለው እና መንገድ ላይ ማናችንም ውሃ መጠጣት አንችልም። ከጠጣም በቃ ሞትን ማለት ነው። እንዴ እና ውሃ ሳንጠጣ ነው እንዴ ሁሉ በረሃ የምናቋርጠው? طيب من زير ما هنشربوا يا هنقطع ده كله. ايوه هيجيب لكم عطش لدرجة انه لو شربتوا كمية بتاعت موية ما حترووا. عشان كده الموية ماسكيننا معاكم دي حتخلصوها قبل ما تطلعوا من السودان.
تاني لو اشتقتوا للمويه ذاته بعيونكم ما حتشوفوها. الانسان بيقدر يستحمل الجوع لكن ما في زول بيقدر يستحمل العطش اكثر من يومين. ውሃ መጠጣት የሚያልቅ ጥምን አስከትሎ ይመጣል። ማናችንም ከሱዳን ከመውጣታችን በፊት ውሃውን እንጨርሰዋለን። ማንም ሰው ረሃብን መቋቋም ይችላል። ውሃ ጥምን ግን ከሁለት ቀን በላይ መቋቋም አይችልም ነው የሚለው። عشان كده ما بيحترم الكلام ده بيكون حكم على نفسه. شوفوا لما تشربوا مويه عملوا كده. غرغروا المويه في حلقكم ما تخلوها تنزل تفوها طوالي. ይሄን ያላደረገ በራሱ ላይ እንደፈረደ ይቁጠራው። አሁን እንዳያችሁት ውሃ ስትጠጡ ከጉሮሯችሁ ሳታወርዱ ተግመጥምጣችሁ ትተፉታላችሁ ማለት ነው። በጣም ከጠማችሁ አሃ የገዛ ሆዳችንን እንቁይ ልጬ ብለን እንመልሰዋለን ማለት ነው። የአኒማ ማህነ ሽረቡ لا لا يا اخوي اشربوا كله مره واحده وبتلقى جزاك. وبعدين كنت قلت لي في 2 جايين يعني لسه ما جو. ኧረ መተናል እንዴ እኔና ትንሿ ልጅ እኮ ነን። ኧረ መተናል لا يعني انتم متوقعين انه انا ممكن اشيل نسوان حوامل زيكم؟ እንደና አንተ አይነት እርጉዞችን ይዣል ሄድም እኮ ነው የሚል። لا ابراهيم نحن ما بشر. انا ما قلت انتم ما بشر لكن انا قلت ما حجرب لانه الطريق حيكون فيه مشاكل لو قررت اخذ معي نسوان حوامل. ሰው አይደላችሁ አይደለም እያልኩ ያለሁት ግን እናንተን ይዞ መሄድ አደጋው ብዙ ነው የሚል። لا ابراهيم بنت رجاك. لا لا ما تحاولي معي لانه والله لو حصل شنو انا ما بوافق. ረሰዎች የሆነ ነገር በርጥሽ ያለም እያለኩ ነው። ዘይነቡ ጉድ ፈላ። እንደው ወይት አባቴ ነው መከታቸው እነዚህ ልጆች ዘበዶች። የታፋ ሰው የሚነግረን አልሰማም ብለህ እንደ ቴብል ቴኒስ ኳስ ወደዚህ ወደዛ አላጉልኝ አይደል? ኧረ ተኝ አዲ ምን አለ ብትኝ በእግዚአብሔር። ኧረ እኔ ተዋለሁ ምን ችግር አለ? እኔ እኮ እንደ ጨዋታው ነው። እኔ ነገር ባሰብኩት ቁጥር ራሱ እበድበድ እያለኝ ተቸግሬ። እንዴ ምን አስቸኮለ? ገና የምታብድበት ስንት ነገር እያለ የዋዛ መስሎሃል? ይገርማል። የሰው ሚስት አፍና አምጥተህ ማላውቀው ሰፈር ቁጭ አድርገህ ታስለፈልፈኛለህ። ምን አባቴ ላድርግ ብለሽ? ለማንኛውም ግን ፍቅሩ የሚፈጥረውን ነገር ለመቀበል ዝግጁ ነኝ። ደውለሽ ነግረሽ የለም? እርግጥ ነው ነግሬዋለሁ፣ ግን ስታስጠራኝ አብሬሽ ልምጣ ብሎኝ ነበር። ይገርማል አቶ ያሬድ ፍቅሩ በእኔ ጉዳይ ድርድር አያውቅም። ድርድር። ስለዚህ የሚፈጠረውን ቦክስም ለመቻል ተዘጋጅ። ምን እንዴ ምን አስደነገጠ? አይ አልደነገጥኩም። ታዲያ እንደዛ ከሆነ ለምን ቶሎ ንገሪኝና ላድርስሽ። በቃ እንኳ እነግርሃለሁ፣ ችግር የለም። ግን ስለ አውርተናል አይደል? አዎ አዎ ቀሪውን 40 ሺህ ደግሞ ጉዳዩ ሲያልቅ ሰጥሻለሁ። እውነትህን ነው? እንደዚህ ቀልድማ አልሰማም። ቀልዳል እንዴ? እንዴ እና ዳናች በሉ ምን ይሄን ያህል ጣቴን መጠባ ህፃን ልጅ የ5 ዓመት ህፃን ልጅ መሰልኩ እንዴ? አዲ ስታስበው የምትፈልገው ነገር ካገኘ በኋላ አፍንጫሽን ላሽ እንደማትለኝ በምን እርግጠኛ ሆኜ ነው ተቀብዬ የማወራ? ቆይ ለምን እንደዛ አደርጋለሁ? እውነትህን ነው? እኔ ከተማውን ሀብታም አላምንም። ቴነችና ነው ወይስ ቅፍ አበባ ይዘመተ አመሰግናለሁ ብለህ እንደው ቼኩን ትሰጠኛለህ ብዬ እንዳስብ ነው የምትፈልገው? ታዲያ ይሄን ሁሉ ውለታ ከዋልሽልኝ በኋላ እንዴት አድርጌ ልክድሽ እችላለሁ? እኔ ስራ ላይ እንዲች አይነት ቀልድ አልወድም። ማትስማማ ከሆነ ካነሳኝ ቦታ አድርሰኝ በቃ። ቀልዳል እንዴ? ግን እኮ አዲ ጉዳዩ ይጥቀመኝ አይጥቀመኝ እውነት ይሁን አይሁን እኮ አላውቀውም። ምን ነክቶሃል? የማይጠቅም ነገርና የማያስከፍል ነገር ቢሆን እኔስ ምን አንደበት አለኝና ካንተ ጋር ቁጭ በዚህ ክፈል አትክፈል የምከራከረው ስለሚጠቅም ነው። አቶ ያሬድ ችግር የለውም አትጨነቅ። በቅርቡ ደግሞ እሳት የላሰ አልወሎ ሲያውጥ
ያኔ እባክሽን አዳነች በሉ ብለህ ግሬ ስር ወድቀህ ትጠይቀኛለህ ያኔ ክፍያው ጥፍ ይሆናል ማለት ነው እንደዛ እስካደርጉ ድረስ ጠበቅኳቸው ለካ ቆይ ግድ የለም ዘመድ አዝማር በጠቅላላ እንደዚህ እየተቀባበላችሁ እንደቀለዳችሁብኝ አትቀሯት አው የመረጃ ያስከፍላል አቶ ያሬድ አሁን ጥሩ አሁን መነጋገር እንችላለን ከዛ በፊት ግን እንደው ለጉሮሮ መጥረኛ ባንድ ቢራ አሳላስ አንተስ የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል ብቃት ጥራትና ዋስትና ሌላኛው ስማችን ነው ኢትዮ ሞተርስ ጉድ ዘይነብዋ እንደው እንዴት ያደርገናል አላህ በቃ ትጨነቂ ሶፊዬ ታልኩ ያልፍም አይደለም እንዴ በቃ አላህ እንዳደረገን እንሆናለን እስማኤል ኧረ በአላህ ብለህ ተለመነ عليك الله ابراهيم عليك الله ما تحاول تخوفني باسم الله ما بتعرف ده ما تقون الله تطران የሚልኩ ቆይ አንተ ራስ አይደል እንዴ ጓደኞች ጋር እንደሚነግር ይፈቀርክልኝ طيب سمعت عليه انا رسلتك اليوم انا عرفني شنو انك انت حجب لي 2 نسوان حوامل بطونهم لقدام تسمع موت ولا ترغزوچن يجي لميدار لم يكون የሚለው طيب جنا ليه انا افتكرتكم جايين تودعوهم عشان هم قرايبكم እባክ እናት ካለ በእናት እንደው ሴት ልጅም ካለች እንደው በሚስት እባክ ለምናሽ በለን عليكم مكبيتك ارضا انا رفضت ابدا الطريق عشان ما داير اشيل معاي نسوان حوامل عشان انا ذاته داير اعيش لاولادي ولمرتي لانه كان كده لو جا الموت ذاته انا ما حوافق استنى للجوجي سلا لجي سلمنور ፈልጋለሁ እናንተ እንጂ በራማ ሞት አልፈልግም ነው የሚለው አረፈ ዘይነብዋ እንደው በቃ እኮ ያው ቁርጡን ተናገረ በቃ ይናገር አሁን እንደሆነ ሁሉም ሰው ታንቺ ጎን ነው ታሉና መንገድ ቀይረንም ቢሆን እንሄዳለን እኔ ዘይነብዋ እምቢ እኔ ተይ በላይ ልጆቹን ማስጨነቅበት አቅምም ጉልበትም የለኝ በቃ ሀውሻ ትጨነቂ ዝም ብሎ ይሆናል የኔ ገንዘብ እንድንጨምርለት ፈልገው ነው እነሱ እኮ እንዲህ ናቸው كويس على فكره الهدوم والجزم اللي لابسينها دي ما حتنفعكم حتحرقكم في نص الصحراء لو دايرين تعيشوا طريقه لبسكم لازم تكون زيه هو እኮ ተናግረን ነበር እኮ እኛ ሰማያተን ነው እንጂ بعد كده بعد ساعه واحده هيجي واحد بيبيع جلاليب هتلبسوا الجلاليب وحنبدا المشوار አንድ ሰዓት በኋላ ጀለቢያና ልብስ የሚሸጥ ሰው ይመጣልኝ ኧረ ያስፈልገንም ሁላችንም እኮ አለን እሱ ኧረ አለህ እንዴ ሱሜ ያረግባል ሱሜ ያረግባል طيب دول مسلمين جد ولا لا لا مسلمين وطيب كمسلمين بتمشوا مع رجال كتار كده وما متزوجين ليه هم أزرع لا بالله والتانيين هم وأهوان وأهوات على فكرة أنا لما شفتكم كده ساي المحبة بتاعتكم عجبتني والله ذاته بيزعل مني لو فرقتكم عشان كده أي واحد منكم لو دفع $1500 حشيله معي السلام عليكم من على بالله ለእያንዳንዳችሁ $1500 የምትከፍሉ ከሆነ ይዣችሁ ሄዳለሁ እኮ ነው ያለው እንዴ ይሁሉ ብርኪታ አባታችን አመተልን ከፍል እሱ ያስጨንቃችሁም እኛ ጋር የተወሰነ ገንዘብ ስላለ እሱ መክፈል እንችላለን ደግሞ ተከራክረን እናስቀንሰዋለን አልহামዱሊላህ ቀሳቱ ያሬድ እንዴ ትምጉ ማን ወስድባል ቀስ እያልኩላ እንጂ ወይቀስ ማለት
በወንድምሽ ምክንያት እህል መብላት ካቆምኩኝ ቆይቻለሁ። ታዲያ የሁሉ አፒታይት ዛሬ ከየት መጣ? እድሜ ላንቺ። ሚሳኤል የሆነ መሳሪያ ልታስታጥቂኝ አይደል እንዴ? እንዳያንቅ ግድ የለም። ደግሞ እዚህ ድፍት ብለብኝ እስኪጠራ ድረስ ፀጉሬን አስላጭተህ እንዳታስገባኝ። ቀስ እያልክ ብላ አሁን ቶሎ ንገሪኝና ልሂድ። ግድ እንዴ ምግብ የተበላ ወሬ ስለማይወራ ግድ የለም ጨርስና እናወራለን። አዲ አንድ ሁለት ጉርሻ ነች የቀረች ጨርሳትና እናወራለን። ተመስገን። እቺን በላ ብለህ ደግሞ ጾም እንዳታሳድረኝ። አንድ ዶሮ ሙሉ ሲጠርቅ ከበላ በኋላ ደግሞ ስለ ጾም ታወራለህ። አዲ ቀሉን ተይና ወደ ገደለው ግቢ። የከፈልኩሽ እኮ ለቀልድ አይደለም። እሺ እሺ ጥሩ አመላት ያሪት ከክፍለ ከተማም እንዲሁ ከአንዳንድ ቦታዎች አንዳንድ ወረቀት ማስረጃ ማውጣት ያቅታል። ምን አይነት? ከባንክ ሂሳብ ገቢና ወጪው የሆነበትን ወረቀትና የባንኩ ባለቤት ፎቶና ፊርማ ያለበት ቢገኝ፣ ከክፍለ ከተማ ደግሞ ካርታ ደረሰኞች ምናምን ማግኘት ይከብዳል። የሚከብደኝ አይመስለኝም። ኧረ እንዴት ያቅታል እንዴ! አንተን የሚያክል የሀገሩ ኢንቨስተር ስንት ሌባና አምታች ዱርዬ በበዛበት ስንት ነገር በሚያደርግበት ሀገር እጅ ታቅተኛለች ካልክ አቶ ያሬድ ደግሞ በቁመህ ሞታል ማለት ነው። እሺ አያቅተኝ። ጥሩ። የሚገርም ነገር ሳሩን ይወጣላት ቅናተኛ ናት። እሱን አውቃለሁ። ታውቃለህ? ስለዚህ አንተ ድርሻ አሁን የእሷ ቅናት ላይ ሚጣነስነስ አድርጎ እሷን ማቀጠል። እሺ እሱ ገባኝ። የጠፋኝ ግን ሚጥሚጣውን ከየት እንደማመጣው ነው። ታዲያ ከፈልከው ሚጥሚጣው እንዴት እንደሚፈጠር እንድንነጋገር አይደል እንዴ? ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታ ቤዝ አድሚኒስትሬሽን በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ይኸውልህ ሳሩ እንዲሁ ለመናገር ራሱ ይከብዳል። ለእሷ ራሱ አፍርላታለሁ። አብይና ህይወትን እንዳትታዘበኝ። ትጠራጥራቸዋለሽ፣ አታምናቸው። እኔ ልሙት በዚህ ጉዳይ ቤተሰብ ስንት ጊዜ ሽምግልና ቁጭ ብሎ ብዙ ተነጋግረዋል። የክፋቱ ክፋት ደግሞ አብይ በህይወት ስም ገንዘብ ያጠራቅማል። ይሄ በጣም ደስ የሚል ዜና ነው። በቅርቡ ደግሞ በዛ ገንዘብ ለህይወት በራሱ ስም ቤት ገዝቶላታል። ማለት የኔ ስራ እነዚህ ማስረጃዎች ሰብስቦ ለሳሩን ማድረስ ይሆናል ማለት ነው። ታዲያ አያል ተንኮልን ከሚያቅሰው ጋር ተንኮል አግኝተኛል ማለት ነው። አብይ ያለቀለት ሚስቱም ድምጥ ማውጣ ጠፋ። አቶ ያሬድ ጥርስ ላይ ታንክ ዩ። ታዲያ ይሄ ኢንፎርሜሽን ተጨማሪ ገንዘብ አያስከፍልም? ኧረ አያንስበትም። ግን እንዳልሽው ህይወትና አብይ ለየት ያለ ግንኙነት አለ። ኧረ በስመ አብ በል እንዴ! ሲፈርዶባት ነው ሴትዮዋ ፈርዶባት። በቃ ይሄ ቅናቷ ልክ እኮ ነው እንዴ! ምንድነው ቅና ያለው በእናቱ በምንድነው የቀናው ምናምን የሚባል ነገር አለ አይደል እንዴ? ፈርዶባት አብይ ማለት እኮ ህይወትን ከልጅነቷ ጀምሮ ቆንጥጦሽ እኮ አድርጎ እኮ ያሳደጋት ወንድሟ እኮ ነው፣ ወንድማችን እኮ ነው። ታዲያ ገንዘቡን ከየት አምጥቶ ነው ያጠራቀመላት? ውርስ ህይወት ውርስ ነበራት። ያ ውርስ ደግሞ ባድራነት አብይ ጋር ነበር የተቀመጠው። አብይ ያንን ውርስ እያከራየ ገንዘቡን እሱ ጋር ያስቀምጥ ነበር። አሁን ህይወት ለአቅመ ሔዋን ምናምን ስትደርስ መልካም ሰው ነው አብይ፣ የማልዋሽለት ነገር
ያንን ገንዘብ አወጣና ለሷ በራሱ ስም ቤት ገዛላት። ይሄ ነው ታሪኩ። አቤ ምንም አይነት ስህተት አልሰራም ማለት ነው? ኧረ በፍጹም አልሰራም፣ በፍጹም። ስህተቱ ግን አቶ ያሬድ ለሳሩን አለመናገሩ ስህተቱ እሱ ነው። በጣም ነው የምትገርሚው። እኔ ያልገመትከውን ነገር ነው የነገርኩ። ለእህትሽና ለወንድምሽ ማትመለሽ አውሬ ነሽ። ማለት ነው ወንድሙን የከዳ በጠቅላላ ክፉ ቅጣት ስለሚገባ። ጤነኛ አይደለህም እንዴ? እኔ ጤነኛ ነኝ። አንቺ ግን ክፋት ያሳወረሽ ሰይጣን ነሽ። እንዴ ስነ ስርዓት ይኑር። ምን ይላል እንዴ? ነች እና ዳነች በሉ። ላንተ አስቤ ይሄን የመሰለ ጮማ ወሬ በተናገርኩ ልትሰድበኝና ልትዘልፈኝ ትፈልጋለህ እንዴ? ስነ ስርዓት ይኑር። አሁን ንግግር አልፈልግም። ያነሳኝ ቦታ ወስደጣለኝ። አልመለስሽም። ለምን ማታደርሰኝ? ወንድሙን የከዳ በጠቅላላ ክፉ ቅጣት ስለሚገባ። እናትን ወንድሜ እንዴት ማልከርኩ ቀልዳል እንዴ? ለራሱ ነው እንዴ? ቼኪ ተቀመጥ። በህግ አምላክ አቶ ያሬድ ቼኩን ስጠኝ። አሰናቃችሁ ይሄ ሂሳብ አቶ ያሬድ